ሰላም ጋይስ እንዴት ናችሁ? የኢቲ ኦንላይን ቤተሰቦች ዛሬ እንግዲህ በመጀመሪያ በዩቲዩብ ቪዲዮአችን ብቅ ብለናል። ቲክቶክ ላይም ቴሌግራም ላይ የምታውቁን እንግዲህ ወደዚህ ጆይን አድርጋችሁ ሰብስክራይብ እያደረጋችሁ ሰፖርት እንድታደርጉን እንጠይቃለን። ዛሬ የመጀመሪያ ቪዲዮአችንም ስለሆነ ሁላችሁንም እስኪ አንድ ደቂቃ ልጠብቃችሁ። ሰብስክራይብ አድርጋችሁ ላይክ፣ ኮመንት የፈለጋችሁትን ኮመንት ሴክሽን ላይ መጠየቅ ትችላላችሁ። ልጠብቃችሁ ጋይስ አንድ 5 ሰከንድ ልስጣችሁና እስኪ ሰብስክራይብ አድርጋችሁ ተመለሱ። ሆፕፉሊ እንግዲህ ሰብስክራይብ አድርጋችሁ እንደተመለሳችሁ ተስፋ እናደርጋለን። ዛሬ እንግዲህ የመጀመሪያ ቪዲዮአችንም የሚሆነው ኢትዮጵያ ውስጥ ኦንላይን መኒ ሜክ ማድረግ ይቻላል አይቻልም የሚለው የብዙዎቻችሁ ጥያቄም ስለሆነ ቲክቶክ ላይም ኮመንት ላይ ብዙ ጥያቄዎችን ስላየን ነው። በቴሌግራም ዲኤምም ስለሚደርሰን ይቻላል ወይስ አይቻልም የሚለውን መጨረሻ ላይ የምመልስላችሁ ይሆናል። ከዛ በፊት ግን በፓርት 1 እና በፓርት 2 ቪዲዮዎች ኢትዮጵያ ውስጥ አሁን ላይ ከረንትሊ እየተሰሩ ያሉ የኦንላይን ሜክ መኒ ማድረጊያ ዌብሳይቶች ሊሆኑ ይችላሉ። የቴሌግራም ኤርድሮፖች፣ ቦቶች፣ አፖችም ካሉ እነሱን በፓርት 1 እና በፓርት 2 ሪቪው የማረግላችሁ ይሆናል። የመጀመሪያ የሚሆኑት አሁን ለምሳሌ በዚህ በፓርት 1 ቪዲዮ 4ቱን ሪቪው አረግላችኋለሁ። ኮመንት ላይ ደግሞ እናንተ እንዲሰራላችሁ ሪቪው እንዲደረግላችሁ የምትፈልጉት ካለ ኮመንት ሴክሽን ላይ መጠየቅ ትችላላችሁ። በቀጣይ ቪዲዮ በፓርት 2 የምሰራላችሁ ይሆናል። በፓርት 1 የመረጥኳቸው 4 አሉ። ወደ እነሱ እንገባለን። ወደ መጀመሪያው እናልፋለን። ወደ መጀመሪያው የኦንላይን ስራ ሳልፍ የመጀመሪያው ጂሜል ፋርመርን ነው። ጂሜል ፋርመር እንግዲህ ብዙዎቻችሁ ትንሽ ቆየት ብሏል ከመጣም ብዙዎቻችሁ ሰርታችሁበታል። በተለይ ደግሞ ኮሚኒቲ ያላችሁ በደንብ ሪፈር ማድረግ የምትችሉ ሰዎች ይህን በደንብ መስራት ትችላላችሁ። ጂሜል ፋርመር ምንድን ነው ስንል ጂሜል ፋርመር ማለት ከስሙ ስንነሳ ጂሜል ፋርም ማድረግ ነው። የተወሰኑ ካምፓኒዎች አሉ። ለነሱ ጂሜል የከፈታችሁ በሚሰጧችሁ ፓስዋርድ በሚሰጧችሁ የጂሜል አካውንቶች አውተንቲኬት በደንብ እያረጋችሁላቸው ለነሱ ሳሚት ማድረግ ነው በቀላሉ። ማለትም እናንተ አሁን ለራሳችሁ የምትከፍቱትን ጂሜል ለነሱ እየከፈታችሁ አንሊሚትድ እንደፈለጋችሁ እየከፈታችሁ የምትሰጡት ነው። እና ይሄን ጂሜል ፋርመር እንዴት ታየዋለህ ካላችሁ አንድ ግለሰብ ወይንም አንድ ሰው ሊሚት አለው። ጂሜል አካውንት የራሱ የሆነ ሊሚት አለው። ፎን ግዴታ ስለሚጠይቅ የተወሰነ የጂሜል አካውንት ማለትም ከ3 ወይም ከ4 በላይ የጂሜል አካውንት መክፈት አይችልም። ስልክ ቁጥር ይጠይቃል። ስልክ ቁጥር ቬሪፋይ ደግሞ ማድረግ አንችልም። ምክንያቱም የሚጠይቀን የዩኤስ የተለያዩ የአሜሪካ ነምበሮችን ስለሆነ ኮሚኒቲ ያላችሁ ይህን በደንብ መስራት ትችላላችሁ። ሪፈር ማድረግ የምትሉ ሰዎች እዚህ ጋር እንዳለው መሰረት በሪፈር የምታገኙት 0.145 ጀምሮ ከ0.17 በሪፈራል የምታገኙት ነው። ማይን በማድረግ ደግሞ ቦቱ ላይ ከገባችሁ በኋላ ሬጂስተር አካውንት የሚል አለ። እዛ ላይ ዲቴል በደንብ ታያላችሁ። የሚሰጣችሁን በቀላሉ ክሬት እያደረጋችሁላቸው ለነሱ ሳሚት ማድረግ ነው። ይሄ ይሆናል። አይ ቲንክ ይሄን እኔ ከሬት እያደረኩላችሁ ነው የሚለው እያንዳንዱን ከ10 ቢያንስ 6 ሰጠዋለሁ። 6 ያገኛል ማለት ነው። ወደ ቀጣዩ ሳልፍላችሁ ደግሞ ሁለተኛው የሚሆነው ዛፖሮ ነው። ዛፖሮ እንግዲህ በቅርቡ መጣ። አንዱ ወርም አልሞላው ኢትዮጵያ ውስጥ በተለይ አይ ቲንክ ኢትዮጵያ ውስጥ ነው ይሄ እየተሰራ ያለው። ብዙዎቻችሁ በደንብ ብዙ ብር ሰርታችሁበታል። በጣም ቀላል ዩዘር ኢንተርፌሱን ስታዩት ለመስራትም በጣም ቀላል ነው። ዊዝድሮ ለማድረግም የቴሌ ብር አማራጭ የንግድ ባንክ አማራጭ ስላለው በኢቲቢ በቀላሉ በብር ማውጣት ስለምትችሉ በጣም ቀላል የሆነ
ዛፖሮ ነው። ይሄን ደግሞ እንዴት ነው የምትሰሩት? ዛፖሮ አፑ ላይ ቀጥታ ከገባችሁ በኋላ ሁሉንም እንግዲህ ሊንኮቻቸውን የምፈልጉት ከሆነ ቴሌግራም ቻናሌ ላይ ወይም ደግሞ እዚህ ባዮ ላይ ቲክቶክ ላይ ማስቀምጥላችሁ ይሆናል። ወደዚህኛው ሳልፍ ዛፖሮ እንዴት ነው የምትሰሩት? የዋትስአፕ ዳታ ትራንስፈር ማድረግ ነው። አፑ ላይ ከገባችሁ በኋላ አይ ቲንክ እዛው ላይ አፑ ላይ ራሱ በቪዲዮ አለ። አፑ ላይ ከገባችሁ በኋላ ኮድ ይልክላችኋል። ከዋትስአፕ አካውንታችሁ ጋር ሊንክ ማድረግ ነው። ሊንክ ስታረጉ መጠንቀቅ ያለባችሁ የምትጠቀሙት ዋትስአፕ ማትፈልጉት መሆን አለበት። ምክንያቱም ባን ያደርጓቸዋል። ዳታ ትራንስፈር ማድረግ በእነሱ በዋትስአፕ ተርም ኤንድ ሬጉሌሽን ኢሌጋል ስለሆነ ማትጠቀሙት ዋትስአፕ ቢሆን ይመረጣል። ምክንያቱም ባን ያደርጓቸዋል። ለ24 ሰዓት ሪቪው እያደረጉላችሁ ለተወሰነ ጊዜ መጠቀም ትችላላችሁ። ከተወሰነ ጊዜ በኋላ ግን ፐርማነንትሊ ባን ስለሚያደርጉባችሁ ማትጠቀሙት ዋትስአፕ ቢሆን ይመረጣል። ይህም አይ ቲንክ ለመስራት በጣም ቀላል ነው፣ ግን ዋትስአፕ ስለሚያስቸግር ከ10 7.5 ሰጠዋለሁ። ከ10 7.5 ያገኛል ማለት ነው። ወደ ቀጣዩ አልፍላችኋለሁ። ወደ ሶስተኛው ሳልፍላችሁ ሶስተኛ የሚሆነው የኔም ፌቨራይት ስለሆነ ታይም ባክስ ነው። ታይም ባክስን እንግዲህ በጣም ሌጂት የሆነ ዓለም ላይ ብዙ ማለትም ከ5 ዓመት በላይ እየተሰራበት ያለ አፕ ነው። ዌብሳይትም አለው አፕም አለው። አፑን እንግዲህ ቴሌግራም ላይ ማግኘት ትችላላችሁ። እዚህ ኮመንት ሴክሽን ላይ ማስቀምጥላችሁ ይሆናል። ታይም ባክስ ምንድነው ካላችሁኝ፣ ታይም ባክስ ማለት በጣም ከ5 ዓመት በላይ የተለያዩ ታስኮችን በመስራት ኢርን ሴክሽን ላይ ገብታችሁ ዴይሊ ስትራይክ አለው ኢንቫይት ማድረግ ትችላላችሁ። ለምሳሌ አሁን ፌርዌል የሚባል አለ። የተለያዩ ካምፓይን አሏቸው። በነዛ የተለያዩ ትናንሽ ማይክሮ ታስኮችን እየሰራችሁ የተወሰኑ ዶላሮችን መሰበስቡበት ነው። በተለይ ደግሞ ሪፈራል የሌላችሁ ሰዎች ይሄን እየሰራችሁ በደንብ ሜክ መኒ ማድረግ ትችላላችሁ። ይሄ ደግሞ ደስ የሚለው ነገር ዴይሊ ስትራይክ ላይ ቀን በቀን ስገቡ ቀን በቀን የምታገኙት እየጨመረ ነው የሚሄደው። ከወር በኋላ ከ2 ወር በኋላ በደንብ ከ30 40 ሪያሊስቲክ በሆነ መንገድ 30 እና 40 50 ዶላሮችን ከፍ ያረጋችሁ እየሰራችሁ የምትሄዱበት ነው። ሌጂት ነው ካላችሁ በጣም ሌጂት ነው። ምክንያቱም እዚህ ሴክተር ላይ ብዙ አመታትን ቆይቷል። 5 አመት እና ከዛ በላይ ቆይቷል። ኢትዮጵያ ውስጥም የተለያዩ ሀገራትም በደንብ እየተሰራበት ያለ ስለሆነ እናንተም በደንብ እየገባችሁ መስራት ትችላላችሁ። ይሄም የኔ ፌቨራይት ስለሆነ ከ10 8 ሰጠዋለሁ። ይሄን ይመስላል። ወደ ቀጣዩ ሳልፈላችሁ አራተኛና በዚህ ቪዲዮ መጨረሻ አድርጌ የሰራሁት በዘር አፕ ነው። በዘር አፕ እንግዲህ ቲክቶክ ላይ ፋሚሊያር ስለሆናችሁ በደንብ ታውቁታላችሁ። እንደ ቲክቶክ ነው። አካውንት በጂሜላችሁ ትከፍታላችሁ፣ ቪዲዮዎችን ትለቃላችሁ። በቪዲዮ እይታ መሰረት ይከፍላችኋል ማለት ነው። በተለይ ደግሞ በደንብ ኢንፍሉዌንሰር የሆናችሁ በደንብ ሪፈር ማድረግ የምትችሉ ሰዎች በሪፈራልም ማግኘት የምትችሉበት ነው። ከዛ በኋላ ደግሞ ከጊዜያት በኋላ ፖይንቶችን በመሰብሰብ እዛ ላይ በዘር ፖይንት የሚባል አለ። የሱ ፖይንት ሊስት ይደረጋል። አይ ቲንክ በዚህ አመት መጨረሻ ላይ ሊስት ያደርጋሉ። በዛም የተሰበሰባችሁትን አመቱን ሙሉ ዴይሊ ክሌም እያረጋችሁ 5 ፖይንት አላችሁ። ዴይሊ እየገባችሁ ያን ኮሌክት እያረጋችሁ የዚህ አመት መጨረሻ ላይ ሊስት ሲደረግ በደንብ ዶላሮችን ሜክ ማድረግ የምትችሉበት ነው። አካውንት እንዴት ሬጂስተር እንደምታደርጉ አፑንም ቴሌግራም ላይ ስለማስቀምጥላችሁ ችግር የለውም። ቲክቶክ ላይም ጠይቁኝ፣ ችግር የለም። አዋሩኝ፣ ዲኤም አድርጉልኝ። ይሄን ይመስላል። በዘርን ደግሞ ሬት አድርገው ካላችሁኝ አይ ቲንክ እኔ በሱ ብዙም ስላልሰራውበት ከ10 7.5 ሰጠዋለሁ። ፋይናሊ ደግሞ ኢትዮጵያ ውስጥ እንዲህ ፓሲቭ ኢንካሞችን በመስራት መተዳደር ይቻላል አይቻልም ለምትሉኝ ይሄን አይል እሱ ላይ ፎከስ አድርጋችሁ እንደ ፓሲቭ ኢንካም ካልሆነ በስተቀር ሳይድ ሌላ ስራ እየሰራችሁ እንደ ሳይድ ኢንካም በደንብ ሜክ ማድረግ ይቻላል። አዎ ይቻላል። ምክንያቱም ያረጉ ሰዎችም ስላሉ እኔም በደንብ እየሰራሁበት ስላለ በደንብ የሚሰሩ በዛው ልክ ደግሞ የማይሰሩ ሌጂት እና ፌክ የሆኑ
ዌብሳይቶችም አፖችም አሉ። እኛም በዚህ ቻናል ሪቪው የምናደርግላችሁ ሌጂት የሆኑ እኛም ዊዝድሮ አድርገን በደንብ ያመናቸውን ነው ለእናንተ ሼር የምናደርጋችሁና አፕዴት ለመሆን በየጊዜው ቴሌግራም ቻናላችንን ጆይን አድርጉ። እዛ ላይ አዳዲስ ሲወጡ የምንፖስትላችሁ ይሆናል። እናንተንም ሳፖርት ስለምንፈልግ ይሄን ዩቲዩብ ሰብስክራይብ አድርጉልን። በቀጣይ በፓርት 2 ቪዲዮ መመለስ ይሆናል። ሌትስ ጎ ቴንክ ዩ ጋይስ።